በቤላ ሳይድ ያለውን ደግሞ ነው ላሳያችሁ። ሰላም እንዴት ናችሁ? ዛሬ የምገኘው በቀበና ነው። አዲሱ የዋተር ፓርክ ብለን ወይም በመሃል አዲስ አበባ የሚገኘው ቀበና ነው። ምን ይመስላል የሚለውን እናየዋለን ዞር ዞር ብለን። ይሄ የሚገርም ቦታ ነው። እንግዲህ አንደኛ ለቱሪስት መዳረሻ እንዲሁም ለተለያየ ነገሮች ይጠቅማል። እንግዶችን መጋበዝ ስፔሻሊ የአዲስ አበባ ሲቲ ቱር ለሚፈልግ ሰዎች ትልቅ እንዲሁም እሑድ ቅዳሜ ለልጅ ላለው ቤተሰብ ላለው ለመዝናና ለሚፈልግ ሰው በጣም አሪፍና ቆንጆ ቦታ ነው። ዛሬ እንደውም አጋጣሚ ነው ሰው የለም፣ በደንብ የለም። እዛ ጋር የምናያቸው ውሃውን በደንብ ነው የሚያምረው። በደንብ ቆንጆ ነገር ነው፣ በጣም የሚያምረው። ሰው እንደፈለገ ይዝናናል፣ ይጫወታል። ህፃናቶች እንግዲህ ወደፊት ደግሞ አዲስ አበባ ውስጥ አሉ ከተባሉ የዋተር ፓርኮች ውስጥ አንደኛው ይሆናል ብዬ ተስፋ አደርጋለሁ ማለት ነው። ይሄን ይመስላል። ሌላኛውን ፓርት ደግሞ ይሄን ይመስላል። የዋተር ፓርክ ወደ ላይ ሲወጣ ነው የሚያሳየው። ይመቻች። የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ቀበና ሻም ሻም የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ቀበና ሻም ሻም የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ቀበና ሻም ሻም የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ቀበና ሻም ሻም የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ቀበና ሻም ሻም የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና የተወለዳችሁ You need to be proud, you guys. It's very amazing. በጣም የሚያምር ቦታ ነው። ደስ ይላል። ያለው ቫይብ በጣም የሚያምረው። የቤላ ልጅ ነኝ ወንዜ ቀበና የ4 ኪሎ ነኝ ወንዜ ቀበና